ማንኛውም ዛሬ እንግዲህ በዋነኝነት የመጣንበት ዋናው ዓላማ ምንድነው? እዚህ ጋር የምታየው ካሜራ ይታያል አይደለ? የራስህን ዩቲዩብ ቻናል ከፍተንልህ በራስህ ስም አማኑ ቲዩብ ይላል እና በራስህ ቻናል ነው ከዚህ በኋላ የምትመጣላቸው። ስራ ያልንህ ደግሞ የምራችን ነው። የምሬን ነው። እግዚአብሔርን የራሴ ኖረኝ ነው። የራስህ ዩቲዩብ ቻናል በስም ያው እና ዛሬ እኮ ስድስተኛ ነው ሰላም እያልከኝ ያለው። ትናንትና ሰላም ዛሬም ሰላም። ውለታችሁ በዛብኝ። እግዚአብሔር ስድስተኛ ነው ሰላም እያልከኝ ያለው ታውቋላ። ምን ልበልሽ? አሁን ትናንትና ያንን ቤት እንትን አደረጋችሁልኝ፣ ዛሬ ደግሞ ሌላ ይሄው የስራን ደግሞ መስመር የምትይዝበትን ዩቲዩብ ቻናል ከፍተንልሃል። ከዛም ባለፈ ደግሞ ሌላ ሶስተኛ ደግሞ እንግዲህ ላንተ ለጊዜው ይሆናል ብዬ የማስባቸውን ነገሮች የቤት ዕቃ አብረን ሄደን የምትፈልገውን ነገር አሁን ዛሬውኑ ሄደን የምንገዛ ነው ማለት ነው የሚሆነው። ያንን ደግሞ እኔ ነኝ ሙሉ ወጪውን እንሸፍንልህ። ሰላም ውድኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገነው በጣም ደህና ነን። እንግዲህ ዛሬ ተመልሰን ወደ እናንተ መተናል በትልቅ ሰርፕራይዝ አይደል እንዴ አብርሽ? በጣም በትልቅ ሰርፕራይዝ እንደምታዩት በአዲስ ቻናል በአዲስ ቤት እናንተን ሰርፕራይዝ ሁልጊዜ ከማድረግ እናንተን ከማስደሰት እንግዲህ ወደኋላ አላልንም። እኔም ሄርሚም እንግዲህ እንደምታዩት እምር ድምቅ እያለን እለት ተእለት ውበታችን እየጨመረ በተለይ ደግሞ ሄርሜላ ከኔ ጋር ስትሆን ሞር ውበቷ እየጨመረ መጥቷል። እዚህ ደርሰናል አይደል እንዴ? እንደልክ አለሽ ባይዘው ብቻውን ቢቆም አያምርም። ከኔ ጋር ነው ውበትክ፣ ከኔ ጋር ነው መልክህ። ብቻህን ድምቀት የሆንክ ሰው አይደለም እንዴ? ምን ሆነሻል? እኔ እኮ ማለት ነው ወጥቼ ላሳይሽ እንዴ? እስኪ እዩዋት ብቻዋን። እንደዛ አይደለም ወጣህ እኮ ነው። አዩ አንድ ላይ ስንሆን ግን እናምራለን። ለማንኛውም ፋሚሊዎቻችን ዛሬ ለየት ያለ ሰርፕራይዝ አዘጋጅተናል። ማስቲካዬ በቃው ከምሳ ሰዓት ጀምሮ ሳኝካት አሰቃየኸው። ተሰቃያ አሳዘነኝ የምር እውነት። እኔ ነኝ ያሳዘንኩሽ ወይስ ማስቲካው? እሺ ለማንኛውም ጋይስ እኔ ለነሱ ሪስፔክት ስላለኝ ነው። እሺ አንድ አለ እንጂ የሆነ ማን ነው የሚሉት ዘገየ አይደለም እንጂ ወደ ቀን እንዲህ ሚላት ነገር ደግሞ አለ። እኔ እኮ ማለት ሚላት ነገር አለ እንዴ? አሁን በአዲስ ቻናል ሌላ ነገር መወራት የለበት፣ ሌላ ነገር አናውራ። እሺ ለማንኛውም ፋሚሊዎቻችን ዛሬ የመጣንበት ዓላማ ምንድነው? ለጥሩ ስራ ነው፣ ለደግ ስራ፣ ለበጎ ስራ ወደ እናንተ መተንላችኋል። የመጣንበት ዓላማ ምንድነው? አማኑን ዛሬ የራሱን ቻናል ከፍተንለት እኔና ሄርሚ በጋራ በመሆን በአዲስ ቻናል ብቅ ብለንላችኋል። ይህ የአማኑ ቻናል ነው። አማኑ እንግዲህ ቤት ተከራይተለታለች ሄርሚ። እኔ ደግሞ ዛሬ አንዳንድ የቤት እቃዎች ከሱ ጋር ሆነን እናሟላለታለን። ሌላ የሚቀረው ምንድነው? ስራ ነው አይደል? አዎ በደንብ ምን ተናገሪ እንጂ አይነቅሽ አይደለም። አይ በደንብ ሰርፕራይዝ እናደርገዋለን ብለን እናስባለን ከዚህም በላይ እና ትላንትና ቪዲዮ ላይ ምናልባት ካያችሁ ኮሜንት ላይ በጣም ብዙ ሰው አማኑ አካውንት ይከፈትለት የሚል ሰው በሷል ምናምን። ልጁ በጣም ዝምተኛ ስለሆነ መቀየና ሐሳብ እኔና ሄርሚ አንድ ላይ እናስምረዋልና አካውንት ከፍተንለት ሰርፕራይዝ እናደርገዋለን ማለት ነው። ዛሬ አሁን ያለንበት ቦታ ላይ ጠርተነዋል፣ ይመጣል። ከአካውንትም በላይ ደግሞ ሌላው ደግሞ ሊያስደስተው የሚችለው ነገር ሙሉ የቤት ዕቃ የቻልኩትን አቅም የፈቀደውን ዋና የምላቸውን ነገሮች ቲቪ፣ አልጋ፣ ቤቱ ቁም ሳጥን አለው የራሱ ሌላ ያስፈልገዋል የምንላቸውን ነገሮች አብረን እንገዛለታለን ማለት ነው ፋሚሊዎቻችን። ከዛም በኋላ ደግሞ ስራ ያስፈልገዋል። ለስራም ደግሞ ይሄንን ዩቲዩብ ቻናል ከፍተንለታል ማለት ነውና ከኛ ጋር እየሆነ እኛም እያገዝ ነው ሄርሚ መኔም እየገባንለት ምናምን የራሱን እንግዲህ የስራ መስመር ይይዛል ማለት ነው። ሄርሚ በጣም አመሰግናለሁኝ። ባይዘው እሷ ነች ለዚህ ሁሉ መስመር ያበቃችሁ። እሷ ቤት ባትከራይለት አዲስ አበባና ባትለው ኖሮ ለዚህ ሊበቃ አይችልም ነበርና ይሄንን በጎ ጥሩ ሐሳብ ስላመጣሽ ሄርሚ ከልብ እናመሰግናለን። እድሜ ጤናሽን ያብዛው። በእውነት እንዳንቺ አይነት ደጋጎች ይብዙልን። ትናንትም ብያታለሁኝና እንግዲህ እስከሚመጣና ይሄንን ነገር እስከምንነግረው ጭንቅ ብሎናል። በጣም ደስተኛ ይሆናል ብለን ተስፋ አለን ከፈጣሪ ጋር። እስኪ እንግዲህ አማኑ መጥቶ ደግሞ ይለን ነገር አብረን የምንሰማ ነው የሚሆነው። እንግዲህ እኛ በዚህ ሁሉ ነገር ደግሞ ከተባበርነው አልቀረ የሁሉ ነገር ካደረግንለት አልቀረ እናንተ ደግሞ በአንድ ነገር ታግዙናላችሁ ማለት ነው። እናንተ በምንም ታግዙን
ይህንን አዲስ የከፈትንለትን ቻናል ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ታግዙናላችሁ ማለት ነው። ቢያንስ በዚህ ቪዲዮ ቢያንስ ከ15000 በላይ ሰብስክራይብ ኖሮት ልናየው እንፈልጋለን እና ሁላችሁም ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ አድርጋችሁት እንግዲህ አማንን ጥሩ ደረጃ ማድረስ እንፈልጋለን። የምሬን ስነግራችሁ በጣም የዋህ ሰው ነው። ወንድ ልጅ ነው። ወንድ ልጅ ደግሞ እንግዲህ ትምህርቱን ጨርሶ ካምፓስ ገብቶ ስራቱ ደግሞ ሲቀመጥ በጣም ያሳዝናል እና አማኑ ማለት ትምህርቱን ጨርሷል። በዛ ላይ 3 አመት ዩኒቨርሲቲ 4 አመት ነው 3 አመት ዩኒቨርሲቲ ተምሮ ምናምን ነው እና የወጣው ስራ አላገኘም እስካሁንም ድረስ። ቡታጀራ ላይ በጣም መሩት ሌላ ነገር ውስጥ ሊገባ ሲል ነው ባለፈው መጥቶ የነበረው እዚህ ማለት ነው እና በዛ አጋጣሚ ሄርሚ ያገኘችው ሄርሚ አዲስ አበባ መግባት ከፈለከና ቤት እከራይልሃለሁ አለችው ማለት ነው። ስለዚህ ይሄንን ምስኪን ወንድማችንን ሁላችንም ሰብስክራይብ እናደርገዋለን ማለት ነው። ሁላችሁም ይሄንን ቪዲዮ ደግሞ ቫይራል እንዲሆንለት ላይክ ማድረጋችሁን እንዳትረሱ። ቪዲዮውን ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ሰብስክራይብ ደግሞ ግዴታ ነው። ከ15000 በላይ ሰብስክራይብ እንጠብቃለን። ሄርሚ እስኪ በዛ አንደበትሽ በዛ በሚጣፍጠው አንደበትሽ ንገሪያቸው። ምን ብዬ እንገራቸው እንዴ? እንዲያግዙት ነው። በዛ ላይ ማለት ነው በውስጥ መስመር ደግሞ ልጁን ማግኘት እንፈልጋለን ስልኩን ካላችሁ ምናምን ያላችሁን ሰዎች ነበራችሁና በውስጥ መስመር ብዙ ሰው ለምን ስልኩን አታስቀምጡልን ምናምን እያላችሁን ነበር። ስለዚህ የኢትዮጵያ ስልክ ቁጥሩን ኮሜንት ላይ እናስቀምጥላችኋለን ወይ ከቪዲዮ ስር እናስቀምጥላችኋለን እና ደውላችሁ አግኙት። እኛ አሁን ወንድምና እህት እንደሆነው ሁሉ እናንተም ወንድም ሁኑት እህት ሁኑት። ደውሉለት። ስልኩን ከስር አስቀምጥላችኋለሁ። ኮሜንት ላይም ከቪዲዮም ስር ላይ አስቀምጥላችኋለሁና የደውላችሁ አግኙት። ጀስት በቃ ደስ እንዳላችሁ በመፈልጉት ነገር አግዙ ትላለሁኝ ቤተሰቦቼ። ሄርሚዬ ግን በዚህ አጋጣሚ ማለት ነው አብርሽ አሁን እኔ አካውንት ለመክፈት በቃው እንዴ የሚገርም ነገር እኮ ነው በእውነት። አሁን እኔ እንጃ በቃ እኔም አሁን የሚገራርሙ ኦዲየንሶች አፍርቼ አማን ደራረክ እንዴ እንኳን ደህና መጣክ። ሰላም እንኳን ደህና መጣክ። እግዚአብሔር ይመስገን። እንኳን ደህና መጣክ። አምሮባችኋል። እግዚአብሔር እኔ አብረን ስልታየን ነው ወይስ ብቻ ለብቻ ነው ያማረ? አይ አንድ ላይ በጣም ነው የምታምሩ። ኧረ እግዚአብሔር እናመሰግናለን። እንቁልልኝ እኔም ይኖረኛል ዋንተ። አማኑ ዛሬ ትልቅ ሰርፕራይዝ ልትዘጋጀልህ። ይሄ ሰሞን በቃ ሰርፕራይዝ በሰርፕራይዝ ነው። ትናንትና ምናምን ከትናንት ወዲያ ፕራንክ ሰን ከዛ ትናንትና የቤት ሰርፕራይዝ ዛሬ ደግሞ ይቀጥላል። ዛሬ ምን ተበዛብኝ? ውለታህ በዛብኝ። ዛሬ ምን ልጠብቅ? ትናንት ባዶ ቤት አይደለ የተባለው? ዛሬ ዕቃ ምናልባት ነው አይደለም አላወቅኩም። ብሩኬ ሶፋውን አዘጋጅቶ ይሆን እንዴ? እሺ ሌላ ገምት። ምን ገምታለው? ዕቃ አይደለም። ዕቃም አይደለም። አይ በቃ ጦስ ይውጣ። አታስገምት። ጦስ ይውጣ። አዎ ንገሪኝ። እሱ ሲጨነቅ ደግሞ ሌላ ድንገት ነው እንዴ? እሺ ለማንኛውም አማኑ እንግዲህ የሰው ልጅ መጀመሪያ የሚያስፈልገው ምንድነው? መጠለያ ነው። መጠለያው ከተገኘ በኋላ ደግሞ ለሰው ልጅ ስራ የሚባል ነገር አለና ስራ ያስፈልጋል። ስራ ስለሚያስፈልገ እኔና ሄርሚ በመመካከር የሆነ የስራን መንገድ ልናሳይ ተስማምተናል። እግዚአብሔር እውነት አራጨምጪ አይ ልንነግር ነው። ተዘጋጅቶልሃል። ካንተ የሚጠበቀው አምሮን አዘጋጅተህ መስራት ብቻ ነው። እና ባይዘው እነዚህ የሚያመጣቸው ሀሳቦች በሙሉ ከኔ ብቻ እንዳይመስልህ። ቅመም የሆነች ልጅ ነች። የምር እያንዳንዱ ነገር ባለውለታ ነች ሄርሚ። በጣም ነገ ላይ ትልቅ ደረጃ እንደምትደርስ ታውቃለች። እና ትልቅ ደረጃ ስትደርስ እንዳትረሳት። እንዴት ረሳለሁ? የኔ አባት እንዴት ይረሳናናናን ያደረግነው ሁሉ ልጅነት ፍቅርና ፍቅር ፓርት ለነጋል ተረሳሹ እሺ ለማንኛውም ዋናው ብለሃል። በጣም ደስ ብሎኛል። እውነት እንደዚህ ሆነ ክራሱ ስላየሁህ ማለት በዛ ሙድ ውስጥ ሆነ ስታናገረ ምናምን ዛሬ ላይ ግን በቃ ራስህን የሆነ ነፃ አድርገህ ፍሪ ሆነክ እንደዚህ እየሳክ ስላየን በጣም ደስተኛ ነን። እኔ በነገርሽ ላይ ትናንትና ማታ እንደዛ ስልሽ እዛ ቤት እንደዛ ካደረጋችሁልኝ በኋላ ማታ ብቻዬን ያለቀስኩት የምር ነው ነገር
የሆነ ኤክስፔክት የማታረጊው ነገር በህይወትሽ ሲመጣ አንዳንዴ የሆነ ግራም ትጋባያለሽ ምናምን። ያው ደስታውን በራሱ አንዳንዴ እንባ ያመጣል። ግን በእውነት በቃ አይደለ ያላሰብኩት ነገር በህይወቴ ስለሆነ በጣም በጣም ነው ደስ ያለኝ። እንባ ነው ማታ ቁጭ ብዬ እያሰብኩኝ እያለ እንባ ነው እንትን እያለኝ የነበረውና ቴንኪው እግዚአብሔርን በጣም ነው የማመሰግነው። አይዞህ ብራዘር። ለማንኛውም ዛሬ እንግዲህ በዋነኝነት የመጣንበት ዋናው ዓላማ ምንድነው? እዚህ ጋር የምታየው ካሜራ ይታያል አይደለ? የራስህን ዩቲዩብ ቻናል ከፍተንልህ በራስህ ስም አማኑ ቲዩብ ይላል እና በራስህ ቻናል ነው ከዚህ በኋላ የምትመጣላቸው። ስራ ያልንህ ደግሞ የምራችሁ ነው የምሬን ነው እግዚአብሔርን የራሴ ኖረኝ ነው የራስህ ዩቲዩብ ቻናል በስም ያው እና ዛሬ እኮ ስድስተኛ ነው ሰላም እያልከኝ ያለው። ትናንትና ሰላም ዛሬም ሰላም። ውለታችሁ በዛብኝ እግዚአብሔር። ስድስተኛ ነው ሰላም እያልከኝ ያለው ታውቋላ። ምን ልበልሽ? አሁን ትናንትና ያንን ቤት እንትን አደረጋችሁልኝ፣ ዛሬ ደግሞ ሌላ ይሄው የስራን ደግሞ መስመር የምትይዝበትን ዩቲዩብ ቻናል ከፍተንልሃል። ከዛም ባለፈ ደግሞ ሌላ ሶስተኛ ደግሞ እንግዲህ ላንተ ለጊዜው ይሆናል ብዬ የማስባቸውን ነገሮች የቤት ዕቃ አብረን ሄደን የምትፈልገውን ነገር አሁን ዛሬውኑ ሄደን የምንገዛ ነው ማለት ነው የሚሆነው። ያንን ደግሞ እኔ ነኝ ሙሉ ወጪውን እንሸፍንልህ እና አማኑ ከዚህ በኋላ ማለት ነው የህይወትን መስመር ትይዛለህ ማለት ነው። ምንድነው ማለት ያለብኝ? ምንም ማለት አይጠበቅብህ። በቃ የሆነ ታውቃለህ፣ ምንም ማለት አይጠበቅብህ። መመለስ ከምችለው ነገር በላይ ነው እያደረጋችሁልኝ ያላችሁት። ኧረ ይሄ የሚመለስ ማለት አንዳንዴ ምን ልበል፣ በቃ ይቅር፣ በቃ ምንም አትበል። ነው ባይዘው ማለት ነው። ጠፋበት እግዚአብሔር የሚለው ነገር ጠፋ። ጀምሮ በአማኑ ብዙ መናገር የሚችል ሰው አይደለምና የሆነ ደስታውንም ሀዘኑን ላይ ፊቱ ላይ ደስታውንም ሆነ ሀዘኑን ፊቱ ላይ ታይታላችሁ እንጂ ብዙ መናገር ምናምን አይችልም እና እኛ ስለምናውቀው ስለምንረዳው ምንም ችግር የለውም፣ እንረዳሃለን። ምንም በቃ እኛ ያልከውን በሙሉ ነገር የውስጥህ ያለውን ገብቶናል። እሺ አታስብ። ይሄም አንዳንድ ሰው የዋህ ሆነው ወይም ውስጣቸው ላይ የሆነ መናገር የሚያቅታቸው ሰዎች አሉ። ያ መናገር ያቅታቸውን ነገር ደግሞ በፊታቸው ላይ የሚያሳይ ይታያልና አማኑ እንደዚህ አይነት ሰው ስለሆነ እኛ ደግሞ ሞር ከካሜራ ጀርባ ስለምናውቀው ምንም ችግር የለውም። እሺ ተረተናል። እሺ ምንም ማለት አይጠበቅብህም። ከዛም ባለፈ ደግሞ ከዚህ በኋላ እንግዲህ አማኑ የትኛውም ነገር ሲቸግርህ እዚህ ሀገር ያው ስትኖር ዩቲዩብ ቻናሉን ከከፈትንልህ በኋላ ዩቲዩብ እስከሚከፍልህ ድረስ የሆነ የምናግዝህ ነገሮች ያንዳንዱን ነገሮች በሙሉ እኔም ሄርሚም ከጎንህ ነን። በየትኛውም ታይም ደውልልን ማግኘት ትችላለህ እና ከዚህ በኋላ እንግዲህ አማኑ የሥራ ሰው ሆኗል ማለት ነው አይደል? በደምብ ውለታ ስለተደራረበብኝ ነው በነገር ላይ እግዚአብሔርን። ኧረ ችግር የለውም ስለተደራረበብኝ ምንም በቃ ምን የምናገረው ነገር ሁላ ጠፍቶኛል ማለት ነው። ትናንትና አንኤክስፔክትድ የሚባል ነገር አለ አይደል? ያልተጠበቀ ነገር በቃ በህይወቴ ስላየሁኝ ድጋሚ ደግሞ ዛሬ ስራ የምሰራበት እንዴ ሌላ ደግሞ ሰርፕራይዝ ነው ደስታ። አሁን ትንሽ ቅርቅር እያለኝ ነበርና ከዚህ በኋላ ጸጉርህ ምንትን መላጣህ አይታይም። ረፋ ይሄው በቃ ሞል እንዴት እንደዚህ ነው በቃ አሁን ይታያል አይታይም? አዎ የብርሳዮ የቀረ ምንድነው የቀረኝ እያልኩኝ ሐሳቡ ነው አንጸባረቁባ። ለማንኛውም ያው ይሄንንም የምታየው መነጽር መላጣህን ይሸፍናል ማለት ነው። ረፋ እሺ ለማንኛውም ዛሬ ስልክ ስላስቀመጠን ማለት ነው የሚደውልልህ አይጠፋም፣ ንቅለ ተከላ ይደረግልሃል እና ከዚህ በኋላ የሚያሳስብ ነው መነጽሩ ራሱ እንዴ አማኑ እኮ ፊቱ ሲታጠብ ከግማሽ ጸጉሩ ነው የሚጀምረው። ለምን ሳማትብ እንደዚህ ብዬ ከዚህኛው እንደዚህ እሺ ለማንኛውም ፋሚሊዎቻችን ይቅር ይበለ እንዴ እኮ ምን ተፈጥሮ ነው ማየኔም እኮ ሊገባ ይችላል። ነገር አይኮ አሁን ወደኛ ነው በነገርሽ ላይ ያሉሽ አይ ነገር አይቆ አይደለም የኔ ጸጉር ቢገባ ሙዳት ይዝብኝ ምን ላይ ይዝብኝ አለ እንዴ ጸጉር ቤት ገብቶ ከግማሽ ነው የሚከፍለው። እኔ ሲማልኝ አይደለም ያን ለጢሙን እንዴ ታዲያ ለሙሉ ይከፍል ነው ከኔ እኩል አይከፍልም። አሁን እኔ 1000 ብር ከከፈልኩኝ እሱ 500 ብር ነው መክፈል ያለበት ስላለኝ እኔ አንተ ያቻችሉልኛል ነው እንዴ እንደዛ። እሺ ለማንኛውም ፋሚሊዎቻችን ዋና የመጣንበት አላማችን ተሳክቶልናል። አማኑን ሰርፕራይዝ ማድረግ ነበረ፣ ሰርፕራይዝ ሆኗል። አሁን ደግሞ እቃ ቤት እንሄዳለን።
የምትፈልጋቸውን ነገሮች ካልጋ ነው የምንጀምረው። የሰው ልጅ ያው መኝታ ነው መጀመሪያ መቅደም ያለበትና መኝታውን ነው የምናመቻችለት። መኝታ እናስተካክልለታለን። ከዛም በኋላ ደግሞ የቤት እቃዎች አንዳንድ ቲቪ ሊሆን ይችላል በቃ አላ በደንብ የሚያስፈልጋል ብዬ ማሰበውን ነገሮች ከሱ ጋር በፍላጎቱ የምንገዛ ነው ማለት ነው የሚሆነው። ሄርሚ ምርጥ ነገር አለሽ? እኔ ምን እላለሁ መሰለህ ደስ ብሏል፣ ግን ደስ ብሎኛል እኔ በጣም በደንብ እና ደግሞ ምንም እያሰብኩ ነበር መሰለክ ማለት አንተ ነህ ወደዚህ ወደ ሚዲያ መጣኸኝና ዛሬ ላይ የሚገራርሙ እህቶች የሚገራርሙ ወንድሞች ኦዲየንስ እኔ ራሴ ይዤ አማኑን አካውንት ለማስከፋት እዚህ ድረስ ለመድረሴ ራሴን እያሰብኩ ነበርና የእውነት ላይፋችንን የምናሳይበት ዩቲዩብ አካውንት ተከፍቶ ኤቭሪቲንግ የምናሳልፈውን ነገር ማሳየት ማለት ቀላል አይደለምና አንተ ነህ ወደ ሚዲያ መጥተህ ምናምን ለዚህ ደረጃ ያደረስከን እውነት ለመናገር ማለት ነው። ምን መሰለክ ከምንም በላይ እኔ ቤተሰብ እንዳለኝ አይነት ስሜት እንዲሰማኝ ነው ያደረከው። ብዙ ቤተሰብ እንዳለኝ ብዙ ሰው እንዲያቀኝ አድርገሃል ምናምን ነገር እስቲ በውስጥ መስመር ስለኛ የሚጨነቁ ሰዎች አሉና አሁን ላይ እዚች ጋር ካሜራ ቁመን አማኑ ላንተ አካውንት ስንከፍትልን በጣም የሚገራርሙ እህቶች በጣም የሚገራርሙ ወንድሞች በውስጥ መስመር ይጽፉልሃልና እንደዚህ አይነት ሰው ያስተዋወቅናችሁ አይ ያገናኘህ ነው እና እያገናኘን ነው እንደዚህ አይነትን ሰውና በጣም እድለኛ ነህ እውነት ለመናገር ማለት ነው። ያን ያህል ነው የሚገራርሙ እህቶች ናቸው። በቃ ታያቸዋለህ አንተ ቀስ በቀስ ዩቲዩብ እንኳን መስራት ባትፈልግ እንድትሰራ ያደርጉሃል እነሱ ማለት ነው። እና እናንተ ደግሞ አታሳፍሩንም። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አማኑን ታበረታታላችሁ ብዬ አስባለሁ ማለት ነው። በጣም ደስተኛ ነኝ ይላንተ አማኑ። ብዙ ጊዜ እኔ ቻናል ስከፍት ለብዙ ሰው የመጀመሪያውን ንግግር ወጣው ሰላምታ ይሰጣሉ ለቤተሰብ ማለት ነው። ስለዚህ ወጣ ሰላም በላቸው ከፊት ለፊታችሁ እና ምንም ቢያንስ 30 ሰከንድ 40 ሰከንድ ማውራት አለበት። 40 ሰከንድ። ሰላም ውድ የአማንቲው ቤተሰብ እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ናብርሽ ሰርፕራይዝ ስላደረጉኝ የእውነት ደስ ብሎኛል። ማለት ከምችለው ነገር በላይ ነው ያደረጉልኝ። ኢቭን አንዳንዴ የቅርብም ሰው የሚባል ሰው እንደዚህ ላይ ያደርግ ይችላል። ቅድም ሄርምም እንዳለች ቤተሰብ እንዳለኝ እንዲሰማኝ አድርገሃል እንዳለችው አንዳንዴ ጓደኛ ከምንም ነገር በላይ ከሁሉ ነገር በላይ ማለት ነውና ውስጥን ይመለከታል። አንዳንዴ ጓደኛ የውስጥን መናገር ሳንችል እንኳን ብንቀር የውስጣችንን ያለው ነገር እያየ ብዙ ነገር ያደርግልናል እና እኔ ከሄርሜላና ከአብርሽ ያገኘሁት ነገር ብዙ ነገር አለ እና ዛሬ ላይ ደግሞ በእውነት ተስፋ በቆረጥኩበት ጊዜ ተስፋን በቃ በአዲስ እንድሰንቅ ያደረጉኝ ሰዎች ናቸው። አሁን ደግሞ በቃ መጥፎ ህይወት ውስጥ እንኳን ብገኝ በቃ አላረለ ወደዛ ወይ እንዳልሄድ የሚያደርጉኝ ሰዎች ናቸውና ከአምላክ የተሰጡኝ ውድ ስጦታ ናቸው ብዬ ነው የማስበው። የጨረቃ እና ቴንኪው በዚሁ አጋጣሚ ማመስገን ስለምፈልግ ነው አብርሽንም ሄርሜላንም። እግዚአብሔር ከዚህ በላይ የእናንተን ህይወት ደግሞ ያብራላችሁ፣ የተሻለ ነገር እንዲሰጣችሁ እመኛለሁ። እንዲህ ደስታ አለ አይደለ? አእምሮን የሚያልፍ ደስታ፣ ሰላም፣ እንደዛ አይነት ነገር ነው የምመኝላችሁ። ቴንኪው 30 ሰከንድ እንዳለፈ ተስፋ አደርጋለሁ። እንዴ 3 ደቂቃ ሙሉ አወራ እንጂ አይ ጎበዝ በጣም እና እንደዚሁ ነው በቃ ዩቲዩብ የምትቀጥለው ማለት ነውና ነገ ላይ ትልቅ ደረጃ ደርሰክ ትልቅ ሰብስክራይብ ኖሮክ የራሱ ኦዲየንስ አፍርተክ አንተን የሚወዱ ሰዎች ኖረው እንዲከታተሉ ነው የምፈልገውና ጥሩ ስራዎችን ይዘህላቸው ቀረበናል። እኛ ማኑ በብዙ ነገር ደግሞ ያግዙሃል። እንግዲህ ፋሚሊዎቻችን የነበረን ቆይታ ይሄንን ይመስል ነበረ። ዛሬ አብረናችሁ የነበርነው እኔ አብርሃም ታደሰና ሄርሜላ ግሬስ yes ሄርሚ ግሬስ ምን ነው ሄርሚ ግሬስ ነው እንዴ? እሺ ከሄርሚ ግሬስ ጋር የነበረን ቆይታ ይሄንን ይመስላል። እኔም ወንድማችሁ አብሬያችሁ ነበርኩኝ ማለት ነው። ከልብ አመሰግናለሁኝ። በጣም ወዳችኋለሁ። አብራችሁ ስለነበራችሁ ታንክስ ባይ